ከራስ ጋር ማውራት እብደት አይደለም። የማያወራ ሰው የለም። በነገራችን ላይ ከስራ ከወጣችሁ ጀምሮ ከቤት ከወጣችሁ ጀምሮ ስራ እስከምትገቡ ድረስ አእምሮአችሁን ሸት አድርጋችሁ አይደለም የምትሄዱት። አቤት የወሬ አይነት እንዴ! አንድ ሰው በልብ ውስጥ እያወራ ያለውን ብትሰሙ አውቶቡስ ውስጥ እንዴ የእናንተን አሁን ብሰማ ነኝ ዛሬ ብቻ ያወራችሁትን ከእግዚአብሔር ጋር ሲጣላ ከራሱ ጋር ሲጣላ ሲጨቃጨቅ ሲደሰት በመሃል ብቅ ሲል እንዴ ዛሬ እንኳን እኮ ስንት ሚሊዮን ወሬዎችን ያወራችሁ። አሁን እንኳን እኔ እያስተማርኩ ያወራችሁ። አንዳንዱ ተስፋ ቆርጦ ይኸውላችሁ ደረጃው ነው የሚለያየው። አንዳንድ ሰው ከራሱ አምልጦት ምን ነው ስትለው ምን ልዩነቱ ምን መሰለህ? የሱ ከእንቅስቃሴ ጨመረበት እንጂ አንድ ነን። Don't waste your thought. አእምሮ ያለ ሐሳብ አይቀመጥም። ይፈልግ ቢሆን እያሰበ ነው። የሆነ ሄደ ሆስፒታል ስትቀመጥ አቤት የሆስፒታል ነጭ ከሚቀቡ ሰማያዊ ምን አገባ እንዴ? አብዛኛው ስናስብ የምንውለው 90% የማያገባነን። አንዳንዱ ደግሞ የሚያስቅ ነው። ደና የቆመ ሰው ላይ ቀንድ ጨምረንበት አትረዝመ ነው አሳጥረ ነው ክፉ አድርገ ነው ይሄ ሰውዬ ሳየው ይደብረኛል ብለ ነው 3 ሚስቶች አሉት 9 እንትን አለው ስንት ሰው ላይ ስንለጥ አቤት የወንጀል አይነት። መጽሐፍ ቅዱስ ግን እንደዚህ ይላል speaking to yourself spiritual songs spiritual melody ሮማጋታ ላቫዶን አሜን ብሎ ባካ እግዚአብሔር ሐሳብን ይሰማል። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን እሱ ምን ያደርጋል? established ይሆናል። አሜን። ልብ ውስጥ ካሉ ምክሮች ሁሉ የእግዚአብሔር ሐሳብ ካሰብ established አሜን። እግዚአብሔር ወደ ይሄ እኔ ነው ብሎ ያትመበት። በጌታ በኢየሱስ ስም ሐሳባችሁ የተፈወሰ